ተኩስ አቁም ከታወጀበት የመካከለኛው ምስራቅ ከባድ የጥቃት ዜና ተሰምቷል። እስራኤል ላይ መቅሰፍት ያወረደ ነው የተባለ ድንገተኛ ጥቃት ተፈጽሟል። ሞሳድ ተዘናጋ ባሰኘ በዚህ ጥቃት ቴል አቪቭ በከባድ ፍንዳታ ተናውጣለች። ሳይረኖች እየተንጣጡ ነው። ይህም ጥቃት የተፈጸመው የፓኪስታኑ የመከላከያ ሚኒስትር እስራኤል ካንሰር ናት ገሃነም እሳት ትግባ የሚልና ቤንጃሚን ኔታንያሁን አራስ ነብር ያደረገ ንግግር ባሰሙ በሰዓታት ልዩነት ውስጥ ነው። እኚህም የፓኪስታን ባለስልጣናት እስራኤል ካንሰር ናት፣ ለሰው ልጆች ሁሉ እርግማን ናት፣ እነዚህ ሰዎች ገሃነም እሳት ውስጥ እንዲወረወሩ ምኞቴ ነው የሚል እጅግ አደገኛ ንግግር አሰምተዋል። ወዲህ ደግሞ ለዛሬ ተይዞ የነበረው የኢራንና የአሜሪካ ከፍተኛ ባለስልጣናት የኢስላማባድ ድርድር መራዘሙ ተሰምቷል። የሁለቱ አውራ ሀገራት ድርድር የተራዘመው በሆርሙዝ እና በተኩስ አቁሙ ጉዳይ ሀገራቱ የቃላት ጦርነት ውስጥ በመግባቱ እንደሆነ ዓለም አቀፍ የዜና ምንጮች እየዘገቡ ነው። በእርግጥ የሚሳኤል ድምጾች ጸጥ ብለዋል። ሮኬቶች ወደ ሰገባቸው ተመልሰዋል። በመካከለኛው ምስራቅ አንጻራዊ ሰላም አለ። ነገር ግን አሰቃቂ ጥቃትም አልቆመም፣ ቀጥሏል። እስራኤል ከተኩስ አቁሙ በኋላ ሊባኖስን በአስደንጋጭ መልኩ እየደበደበች ሲሆን ጥቃቱ ኢራንን ክፉኛ አበሳጭቶ ሆርሙዝን ዳግም እንድትዘጋ አስገድዷታል። ኔታንያሁ ከሊባኖስ ጋር ለመደራደር ዝግጅታቸውን በገለጹበት ወቅት ግን የኢራን የጦት ልጅ የሚባለውን ሂዝቦላ በማዕከላዊ እስራኤል እጅግ ከፍተኛ ጉዳት ያደረሰ ጥቃት ፈጽሟል። ይህም ጥቃት ወትሮም ቋፍ ላይ ያሉት ቤንጃሚን ኔታንያሁን አበሳጭቷል። ውድ ዳጉ ዴይሊ ኒውስ ቤተሰቦች ለክርስትና እምነት ተከታዮች መልካም የስቅለትና የትንሣኤ በዓል እንዲሆንላችሁ ምኞታችን ነው። በሕማማቱ ሰሞን የኢየሱስ ክርስቶስ የትውልድ ስፍራ አኬልዳማ ሆኗል። በዚያ ቀጠና ያለውን አሁናዊ ክስተት እንቃኛለን። አስቀድመን የፓኪስታን ባለስልጣን አነጋጋሪና አወዛጋቢ ንግግርን፣ ከዛም እስራኤል ላይ የተፈጸመውን ጥቃት እናያለን። ቀጥሎም በዚያ ጦርነት አሜሪካ ምን አጣች፣ ምንስ ተረፈች የሚሉትን ሂሳባዊ ስሌት እንሰራለን። አስቀድማችሁ ቪዲዮዎቻችንን ላይክ አድርጋችሁ በመጀመር ቤተሰቦቻችንን እናጠናክር ግብዣችን ነው። ወደ ዝርዝሩ እናምራ። ከፓኪስታን የተሰማው መራር ንግግር የእስራኤል ቤተ መንግስትን እያናወጠ ነው። የእስራኤል ባለስልጣናት ተቆጥተዋል፣ ተበሳጭተዋል። መላው አይሁዳውያንም በንዴት ጦፈዋል። ይህ በርካታ አይሁዳውያንን የእስራኤል ባለስልጣናትና ደጋፊዎችን ያበሳጨ ንግግር የተሰማው ከፓኪስታን የመከላከያ ሚኒስትር ነው። በኢራንና በአሜሪካ መካከል የሚደረገውን የተኩስ አቁም የሰላም ድርድር በማሸማገል ላይ የምትገኘው ፓኪስታን የእስራኤል ባለስልጣናትን በጽኑ አውግዛለች። ይህም ከፍተኛ የዲፕሎማሲያዊ ውጥረት የተፈጠረው የኒውክሌር ባለቤት የሆነችው ብቸኛ እስላማዊ ሀገር ፓኪስታን መከላከያ ሚኒስትር እስራኤል ካንሰር፣ ለሰው ልጅ እርግማን እንዲሁም የአውሮፓን አይሁዶች ማስወገጃ ሲሉ መጥራታቸውን ተከትሎ ነው። እኚህ የፓኪስታን መከላከያ ሚኒስትር ከአዋጅ አሲፍ በኤክስ ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ በኢስላማባድ የሰላም ድርድር እየተካሄደ ባለበት በዚህ ወቅት በሊባኖስ የዘር ማጥፋት ወንጀል እየተፈጸመ ነው፣ ንጹሐን ዜጎች በእስራኤል እየተገደሉ ነው ብለዋል። መጀመሪያ ጋዛ፣ ቀጥሎ ኢራን፣ አሁን ደግሞ ሊባኖስ ደም መፋሰስ ያለ ገደብ ቀጥሏል ሲሉ ከሰዋል። ሚኒስትሩ አክለውም ይህ ካንሰር የሆነ መንግስት በፊሊስጤን መሬት ላይ የአውሮፓ አይሁዳውያን ለማስወገድ ሲሉ የፈጠሩት ሰዎች በገሃነም እሳት እንዲቃጠሉ ተስፋ አድርጋለሁ፣ ጸልያለሁ ሲሉ እጅግ ጠንካራ ቃላት ተጠቅመዋል። ለዚህም አወዛጋቢ ንግግር አፋጣኝ ምላሽ የሰጡት የቤንጃሚን ኔታንያሁ ቢሮ መግለጫ እስራኤልን ለማጥፋት የቀረበ አሳፋሪ ጥሪ ብሎታል። ቢሮውን በመግለጫው እንዲህ አይነቱ ንግግር ከየትኛውም መንግስት በተለይም ደግሞ ለሰላም ገለልተኛ አደራዳሪ ነኝ ከሚል አካል በፍጹም ሊታገዝ የማይችል ነው ሲሉ ኮንነዋል። በተመሳሳይ እስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር የፓኪስታን መከላከያ ሚኒስትር ንግግርን ለሰላም አደራዳሪ ነኝ ከሚል መንግስት የተሰነዘረ የጸረ ሰማያዊነት የጥላቻ ንግግር ሲሉ አውግዘውታል። ሚኒስትሩ የጠቅላይ ሚኒስትር ቢሮን አቋም በማስተጋባት የአይሁድ መንግስትን ካንሰር ብሎ መጥራት በተዘዋዋሪ ሀገሪቱን ልጠፋ ጥሪ ማድረግ ነው ካሉ በኋላ እስራኤል ጥፋቷን ከሚመኙ አሸባሪዎች ራሷን መከላከል ትቀጥላለች ሲሉ አቋማቸውን አሳውቀዋል። ይሄ የፓኪስታኑ መከላከያ ሚኒስትር ንግግር በተሰማ በሰዓታት ልዩነት ውስጥ እስራኤል ላይ እጅግ አሰቃቂ ጥቃት ተፈጽሟል። ይህም ጥቃት የፈጸመው ደግሞ የኢራን የጦት ልጅ የሚባለው ሂዝቦላ ነው። ሂዝቦላ እስራኤልን ተበቅሏታል። በሊባኖስ የሚገኙ የሺህ እስልምናና ፖለቲካዊ ወታደራዊ ቡድን ሂዝቦላ እስራኤል በአሜሪካና በኢራን የተደረሰውን የተኩስ አቁም ስምምነት በመጣሷ በሀገሪቱ ሰሜናዊ እና መካከለኛው ክፍል የሚገኙ ከተሞች ላይ ጥቃት መፈጸሟን አሳውቃለች። ሂዝቦላ በመግለጫውም እንደገለጸችው ሮኬት የተኮሰው በእስራኤልና በሊባኖስ ድንበር አቅራቢያ ወደሚገኘው ክሪያት ሽሞና እንዲሁም በሰሜን እስራኤል ሚስጋቦ ኦም አካባቢ ነው። እስራኤልና አሜሪካ በሀገራችንና በሕዝባችን ላይ የሚፈጽሙት ጥቃት እስኪቆም ድረስ ይህንን ምላሽ ይቀጥላል ሲሉ ዛቻቸውን አዝንበዋል። አሜሪካና ኢራን የመካከለኛው ምስራቅ ጦርነት ለማስቆም የ2 ሳምንታት ተኩስ አቁም ላይ ቢደርሱም እስራኤል በሊባኖስ ውስጥ የምታካሄደው ጥቃት ግን
ቀጥላበታለች። ኢራን እና አሸማጊዋ ፓኪስታን ተኩስ አቁሙ ሊባኖስን ያካትታል ይላሉ። አሜሪካና እስራኤል በበኩላቸው ሊባኖስ የስምምነቱ አካል አይደለችም ሲሉ ክደዋል። እስራኤል የተኩስ አቁሙ ተግባራዊ ከሆነበት ጊዜ ጀምሮ በከፈተችው መጠነ ሰፊ ጥቃት ከ300 በላይ ሰዎችን ስትገድል 1000 የሚሆኑ ደግሞ አቁስላለች። እስራኤል አሁንም የደቡብ ሊባኖስ ሰፊ መሬትን ተቆጣጥራ እንደያዘች ነው መረጃው የሚያመለክተው። ቤንጃሚን ኔታንያሁ ከሊባኖስ መንግስት ጋር ቀጥተኛ ድርድር እንደሚያደርግ ቢናገሩም ሊባኖስ ውስጥ ተኩስ አቁም አይኖርም ማለታቸውን ስጋቱን አኑሯል። በእንዲህ ያለ መልኩ ተኩስ አቁም እየጣሰ ሊባኖስን እየደበደበች ትገኛለች። አሜሪካም ከጀርባ ሆና እስራኤልን በሊባኖስ ላይ የምትፈጽመውን ጥቃት እያበረታታች ነው በሚል እየተኮነነች ነው። ለመሆኑ ባለፉት 40 ቀናት አሜሪካ በኢራን ውስጥ ባካሄደችው ዘመቻ ምን ያህል ግቦችን አሳክታለች? አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱበት የመጀመሪያው ሳምንት አንስቶ የዋሽንግተኑ መከላከያ ሚኒስቴር ፔንታጎን የጦርነቱን ሂደት በተመለከተ የተለያዩ ትርክቶችን ሲያቀርብ ሰንብቷል። አሜሪካ ምን አሳካች? ዋጋውስ ምን ነበር? ፕሬዝዳንት ዶናልድ ትራምፕ በጦርነቱ የያዙት ዋነኛው ግብ ኢራን የኒውክሌር መሳሪያ ለማምረት የሚያስችል አቅም እንዳይኖራት ማድረግ ነው የሚል ነው። ኢራን ከጅምሩም እንዲህ አይነት መሳሪያ የመታጠቅ እቅድ እንደሌላ ስትገልጽ ነው የቆየችው። ይህ ግን ለረጅም ዓመታት በአሜሪካ መራሹ ዲፕሎማሲ እንዲሳካ ጥረት ሲደረግበት የነበረ ነው። በአውሮፓውያን አቆጣጠር በ2015 በፕሬዝዳንት ባራክ ኦባማ መሪነት ከኢራን ጋር ዓለም አቀፍ የኒውክሌር ስምምነት ላይ ተደርሶ ነበር። ቀጥሎም ስልጣን የተረከቡት ትራምፕ ግን ደካማ ስምምነት ነው በሚል በኢራን ላይ በድጋሚ ማዕቀብ ጥለው አሜሪካ ከውሉ እንድትወጣ አድርገዋል። ትራምፕ በመጀመሪያው የስልጣን ዘመናቸው መገባደጃ ላይ የኢራን እስላማዊ አብዮታዊ ዘብ አዛዥ ጀነራል ቃሲም ሱሌይማንን እንዲገደል አድርገዋል። የአሁኑ ጦርነት እንዲነሳ ያደረገውም ይህ አይነቱ አካሄድ ነው። ከ40 ቀን በኋላ ተኩስ አቁም መተግበር ቢጀመርም ትራምፕ በኒውክሌር ጉዳይ ጉልህ ውጤት ማግኘታቸውን የሚያሳይ ማስረጃ አልተገኘም። ባለፈው ዓመት ሰኔ ላይ በተካሄደው የ12 ቀን ጦርነት ወቅት በኢስፋሃን፣ ፎርዶ እና ናታንዝ በሚገኙ የኢራን የኒውክሌር ጣቢያዎች ላይ አሜሪካ በፈጸመችው ጥቃት የኢራን የኒውክሌር አቅም መውደሙን ትራምፕ ተናግረው ነበር። ነገር ግን ከዘንድሮ የ5 ሳምንት ጦርነት በኋላ ኢራን አሁንም ፍርስራሽ ስር በጋዝ ሲሊንደሮች የተቀመጠ የጦር መሳሪያ ደረጃ ላይ ለመድረስ ጥቂት የቀረው የዩራኒየም ክምችቶች አላት። የዓለም አቀፍ የኒውክሌር ተቆጣጣሪ ድርጅት ኃላፊ ራፋኤል ግሮሲ የኢራን የኒውክሌር ፍላጎት ሊገታ የሚችል ወታደራዊ አማራጭ የለም ብለዋል። ፕሬዚዳንት ትራምፕ አሜሪካ የኢራን የኒውክሌር ግብዓቶችን ቆፍሮ ለማውጣት ከኢራን ጋር እንደምትሰራ ቢገልጹም ቴህራንን በእንቢተኝነት ትቀጥላለች። በቀጣዩም ቀናት ይህንን ጉዳይ በኢስላማባድ በሚደረገው ድርድርና ዋና ነጥብ እንደሚሆን ተጠብቋል። ሌላው ትራምፕ ዓላማ ያደረጉት የኢራን የመሳሪያ ክምችቶችን ማዳከምና በአገዛዙ ላይ ለውጥ ማምጣት ነበር። አሜሪካና እስራኤል የሚፈጽሙት ድብደባ ሲያቆም ኢራናውያን መንግስቶቻቸውን እንዲቆጣጠሩ ጥሪ አቅርበው ነበር፣ አልተሳካም። እስራኤል አያቶላ አሊ ካሚኒ ብትገልም ልጃቸው ሙጅተባ ካሚኒ ተተኪ ሆነው ተመርጠዋል። ትራምፕ አዲሱ አመራር ብልህ ነው ቢሉም አሜሪካ የቬንዙዌላን ኒኮላስ ማዱሮን እንዳደረገችው በኢራን ላይ ለመድገም ያሰበችው እቅድ አልተሳካም።